ክሮኒክ ኢልነስ የምንላቸው እንደ ስኳር፣ እንደ ግፊት ያሉ በሽታዎች በቤተሰብ አንድ ሰው በሚታመምበት ጊዜ እንዴት ነው መታከም ያለብን የሚለውን በደንብ ማየት ያስፈልጋል። እዚህ በመደበኛ ሕክምና ያው ታውቁታላችሁ፣ የሩጫ በሩጫ ሕክምና ነው። እንኳን ቤተሰቡን አምጥተህ ኮንሳልቴሽን የምትሰራበት የምታማክርበት ቤተሰቡን የምትመክርበት ኢቭን ታማሚውን ብቻ ራሱ ለመምከር ብዙም ጊዜ የሚሰጠው አይደለም፣ ትኩረትም የሚሰጠው ነገር አይደለም። ነገር ግን እንደው እንደ ሎጂክ ስናየው በአንድ ቤተሰብ ውስጥ አንድ የግፊት ታማሚ አለ ማለት፣ አንድ የስኳር ታማሚ አለ ማለት የሚያሳያቸው ነገሮች ምንድን ናቸው? ቤተሰቡም ጤነኛ ያለመሆን እድል እንዳለ፣ ቤተሰቡ ላይም ጤናማ የህይወት ዘይቤ እንደሌለ ያሳያል። እንዲሁም ደግሞ ይህ በሽታ ባይገለጽም ወይም ደግሞ ከፍተኛ በሽታ ሆኖ የመታየት ወይም ተመርምሮ የመገለጽ ደረጃ ባይደርስም ያ በሽታ ስር የሰደደ ደረጃ ወይም ደግሞ ከፍተኛ ሆኖ ተገልጾ በምርመራ የተገኘ አይነት ባይሆንም ገና እያደገ ያለ በሽታ በቤተሰብ ውስጥ እንደሚኖር ምንም አያጠራጥርም። ምክንያቱም እነዚህ በሽታዎች የኑሮ ዘይቤ በሽታዎች ስለሆኑ ማለት። ምክንያቱም እነዚህ በሽታዎች ግፊት በሉት፣ ስኳር በሉት፣ ውፍረት በሉት፣ ኮሌስትሮል በሉት፣ የልብ ህመም በሉት፣ እነዚህ በሽታዎች በዋናነት የኑሮ ዘይቤ በሽታዎች ናቸው። የኑሮ ዘይቤያችን ደግሞ ቤተሰባችን ተመሳሳይ ነው የሚሆነው ማለት ነው። ስለዚህ የኑሮ ዘይቤው ከልጅ ቀድሞ የተበላሸው ሰው ለምሳሌ ቀድሞ አባት በስኳር ሊታመም ይችላል፣ በግፊት ሊታመም ወይ እናት አባት በስኳር ሊታመም ይችላል፣ አንድ ወንድም በስኳር ሊታመም ይችላል። ነገር ግን የእሱ ቤተሰቦች ከእሱ ጋር አብረው የሚኖሩ ቤተሰቦች ኦልሞስት ተመሳሳይ የሆነ የአመጋገብ ስርዓት ነው ያላቸው፣ የአኗኗር ስርዓት ነው ያላቸው፣ እንቅስቃሴ ሁኔታቸው ኦልሞስት ተመሳሳይ ነው የሚሆነው። ከአካባቢያቸው ጋር ያለው መስተጋብር ተመሳሳይ ነው የሚሆን። ስትረሱ ኦልሞስት የተለያየ አይሆንም። ከአለ የኢንቫይሮንመንት ሁኔታውን ተመሳሳይ ነው የሚሆነው። ሁሉም ሪስክ ፋክተሮች ኦልሞስት ተቀራራቢ ነው የሚሆኑት ማለት ነው። ስለዚህ እነዚያ ቤተሰቦችም ኦልሞስት መቀየር ያለባቸው አንድ ታማሚ ብቻ አይደለም የህይወት ዘይቤው መቀየር ያለበት፣ ሙሉ ቤተሰቡ በዚያ ታማሚ በተመከረው የህይወት ዘይቤ ምክር መቃኘት መቻል አለበት ማለት ነው። ያን ታማሚ የተመከረውን የህይወት ዘይቤ ምክር ተከትሎ ቤተሰቡ ታማሚ ብቻ አይደለም ዳይቱን መቀየር ያለበት፣ ቤተሰቡን ጭምር ነው ዳይቱን መቀየር ያለበት። አሁን አንድ የግፊት ታማሚ በቤታችን ካለ፣ አንድ የስኳር ታማሚ በቤታችን ካለ ያው ታማሚ ብቻ አይደለም የአመጋገብ ስርዓቱን መቀየር ያለበት፣ ያኗኗር የህይወት ዘይቤውን መቀየር ያለበት። አመጋገቡን የሚቀይረው ታማሚ ብቻ፣ እንቅስቃሴ ሁኔታውን የሚቀይረው ታማሚ ብቻ፣ በቃ የእንቅልፍ ሁኔታውን የሚቀይረው ታማሚ ብቻ፣ ባህሪው አጠቃላይ የሚቀየረው ታማሚ ብቻ መሆን የለበትም። ምክንያቱም እነዚህ በሽታዎች ለረጅም ጊዜ 10 ዓመት ከዚያ በላይ ዝቅ እያሉ እያደጉ የሚመጡ በሽታዎች ስለሆኑ በዚያ በቤተሰቡ ውስጥም የቤተሰቡ አጠቃላይ የህይወት ዘይቤ እንደ ታማሚ